በምኞት በምትመራ ዓለም ነገሮች ሁላ ከምናስባቸው የተለዩ ሊሆኑ ይችላሉ። ኃያላን ሰዎች እቅዳቸውን ላገኙት ሰው ሁሉ አይናገሩም። ነገር ግን ዝምታን፣ ምስጢርንና ማስመሰልን ይኖሩታል። ይህ ደግሞ ከ48ቱ የኃያላን ሕግጋት ሦስተኛው ሕግ ነው። ዓላማህ ድብቅ ይሁን። በዚህ ቪዲዮ ስለዚህ ሕግ ማብራሪያ ይዘን መጥተናል። ተከታተሉን። ኮንሲል ዩር ኢንቴንሽንስ። ዓላማህ ድብቅ ይሁን። ልናደርግ ያቀድነው ነገር ግልጽ ሲሆን ወይም ዓላማችንን ሰዎች ሲያውቁት ለአደጋ ልንጋለጥ እንችላለን። ምክንያቱ ደግሞ ሰዎች እኛን ከዓላማችን ሳንደርስ ለማገድ፣ አሻጥር ለመስራት ወይም የእኛን ዕቅድ የራሳቸው ለማድረግ ጊዜ ያገኛሉ። ግልጽነት የታማኝነት ማረጋገጫ ሊሆን ይችላል። ኃይልን ለመላበስ ለሚፈልግ ሰው ግን ራስን እንደ መግደል ሊቆጠር ይችላል። ብልህ አድብቶ ነው የሚንቀሳቀሰው። የሚያስበውን ደብቆ ስለማይፈልገው ነገር ያወራል። በዚህም ሰዎች ፍላጎቱን አውቀው እንዳያሰናክሉትና ዓላማውን ከስኬት እንዲያደርስ ያደርጋል። ልክ እንደ ጎበዝ ቼስ ተጫዋች ወታደሮችን መስዋዕት አድርጎ ንግሥትና ንጉሡን ይጠብቃል። ታሪክ በእንደዚህ አይነት ሰዎች የተሞላ ነው። እዚህ ላይ ሮበርት ግሪን አንድ ታሪክ ያጋራናል። በ19ኛው ክፍለ ዘመን ኦቶ ቫን ቢስማርክ በፕሬሺያ ፓርላማ ያገለግል ነበር። በወቅቱ ጀርመን በ39 የተለያዩ ግዛቶች የተከፋፈለች ነበረች። ታዲያ የፕሬሺያ ሕዝብ ከኦስትሪያ ጋር እንዲዋጋ ቢስማርክን ይጎተጉቱ ነበር። የወቅቱ ንጉሥ ግን ጦርነትን አይፈልግም። ቢስማርክ ጠንካራ ሰራዊት ከነበራት ኦስትሪያ ጋር መዋጋት ምንም እንኳን ሕዝቡን ቢያስደስትም ሽንፈት አይቀሬ መሆኑንና ይህም ጦርነትን የማይፈልገውን ንጉሥን እንደማያስደስት አውቆታል። ታዲያ ቢስማርክ ጦርነት አላስፈላጊ እንደሆነና ይልቁንም ነገሮች በውይይት መፈታት እንዳለባቸው ባገኘው አጋጣሚ ሁሉ ይናገራል። ነገር ግን በድብቅ የፕሬሺያን ሰራዊት ለማይቀረው ጦርነት እያዘጋጀ ነበር። ሕዝቡ በንግግሩ ግራ ቢጋባም ዝግጅቱን እንደጨረሰ ውጊያው እንዲደረግ ያደርግና ያሸንፋል። ቢስማርክ ዓላማው ጦርነት ቢሆንም የሚያወራው ግን ስለ ድርድርና ስምምነት ነበር። በዚህም ጠላቶቹ እንዳይዘጋጁ በማድረግ ዓላማውን ከግብ አድርሷል። የቢስማርክን ስትራቴጂ ስንገመገመው የሕግ ሦስትን ምንነት በደንብ እንረዳለን። ኦቶ ቮን ቢስማርክ ዝምታን ቢመርጥ ጠላት ምን እያሰበ ይሆን ብሎ ማነፍነፉ አይቀርም ነበር። ነገር ግን ስለ ሰላምና ድርድር ማውራቱ ጠላትን ለማደናገር ጠቅሞታል። ከዛም በተቃራኒው ለጦርነት ዝግጅት ማድረጉ ድሉን አይቀሬ አድርጎታል። ምክንያቱም ሰዎች ስሜታቸውን ማወቅ ካልቻሉ ሊቆጣጠራቸው አይችሉም። ግምታቸውም ብዙውን ጊዜ የተሳሳተ ነው የሚሆነው። ቢስማርክ በተመሳሳይ ስትራቴጂዎች 3 ትላልቅ ጦርነቶችን ማለትም ዘዴኒሽ ዋር ተብሎ የሚታወቀውንና ፕሬሺያና ኦስትሪያ ዴንማርክን ያሸነፉበት በ1864 የተካሄደው ጦርነት፣ ዘኦስትሮ ፕሬሺያን ዋር የሚባለውና በ1866 የተካሄደው ጦርነት እንዲሁም ዘፍራንኮ ፕሬሺያን ዋር የሚባለውና ከፈረንሳይ ጋር የተካሄደው ለጀርመን ምስረታ መሰረት የሆነውን በ1871 የተገባደደውን ጦርነት ነበር። በዚህም የፕሬሺያ ኪንግደምን ከሌሎች 38 ግዛቶች ጋር በመቀላቀል ጀርመን የአሁኑን ቅርጽ የያዘች አንድ ትልቅ ሀገር እንድትሆን አድርጓል። ይህም ዘአይረን ቻንስለር የሚል ቅጽል ስም አሰጥቶታል። አሁንም ከታሪክ ብዙ እንማራለን። ናፖሊዮ ቦናፓርቴን እንውሰድ። ጠላቶቹን ሁሉ በኃያልነት አልነበር የሚያሸንፈው፣ ይልቁንስ በማደናገር እንጂ። ጠላቶቹን ከማጥቃቱ በፊት የውሸት መረጃ ያሰራጫል። የተወሰነውን የጦር ኃይሉን ባልተፈለገ አቅጣጫ ያሰማራል። አንዳንዴም የውሸት ደካማ አሰላለፍ ያሳያል። ከዚያም ጠላት ለማጥቃት ሲዘጋጅ ባላሰቡት መንገድ መጥቶ ያሸንፋቸዋል። ሰዎች በተፈጥሯቸው የራሳቸውን ፍላጎት ለማሳካት ነው የሚጥሩት። ልክ የእናንተን ፍላጎት ምን እንደሆነ ሲያውቁ ትኩረታቸውን ወደ እናንተ ያደርጋሉ። ነገር ግን በሕግ 3 መሰረት ዓላማችሁን ካልተረዱት ወይንም እናንተ ከዓላማቸው ውጪ የሆነ ነገር ስትነግሯቸው ትኩረታቸው ይቀንሳል። ማውራታችሁ ደግሞ ፊት ለፊት የሚናገር ጉዳት የሌላቸው ሰዎች እንደሆናችሁ እንዲያስቡ ያደርጋቸዋል።
በዚህም ትክክለኛ ዓላማችሁን ለማሳካት ጊዜና ዕድል ታገኛላችሁ። ለምሳሌ በሥራ ቦታችሁ እድገት እንዲሰጣችሁ ከፈለጋችሁና በግልጽ ይህን ፍላጎታችሁን ካወራችሁ የሥራ ባልደረቦቻችሁ ይህ የማይሳካበትን መንገድ ሲቆፍሩ ልታገኟቸው ትችላላችሁ። አለቃችሁም ቢሆን ቦታው እንደሚመጥናችሁ ለማረጋገጥ ፈተና ያበዛባችኋል። ለቦታው ተፎካካሪዎችን ደግሞ ከተኙበት እንደመቀስቀስ ነው። ነገር ግን ከዚህ በተቃራኒ ምንም ባታወሩስ ወይንም እድገት እያሰባችሁ ሌላ ነገር ብታወሩና የሥራ አፈጻጸማችሁን አድብታችሁ ብታሳድጉ እንዲሁም ከሥራ ባልደረቦቻችሁ ጋር ያላችሁን ግንኙነት ብታሻሽሉ ሰዎች ይህን የምታደርጉት እድገት ለማግኘት እንደሆነ እስኪረዱ ድረስ እናንተ ቦታውን ያለምንም ተቀናቃኝ አግኝታችሁት ይሆናል። ይህን ሕግ በሕይወታችሁ ተግባራዊ ለማድረግ ስለ አጭርና ረጅም ጊዜ እቅዳችሁ ብዙም አለማውራት፣ ሰዎች ሲጠይቋችሁ ግልጽ ያልሆነ ጉዳት የማያስከትል ማብራሪያዎችን መስጠት፣ ተግባራችሁ እንጂ እቅዳችሁ እንዳይታይ ማድረግ ኃይልን ሊያላብሳችሁ ይችላል። ነገር ግን ይህ ሕግ በተደጋጋሚ ሲተገበር ጥንቃቄ መደረግ አለበት። ምክንያቱም ሰዎች ጥቅመኛና መሰሪ እንደሆናችሁ ሊያስቡ ይችላሉ። በዚህም ታማኝነት ልታጡ ትችላላችሁ። እንዲሁም ከሰዎች ጋር ያላችሁ ግንኙነት ሊያሻክርባችሁ ይችላል። ስለዚህም ይህን ሕግ ሁልጊዜ ሳይሆን በጣም አስፈላጊ የሆኑ እቅዶችን ብቻ ለማሳካት ብንጠቀምበት ይመከራል። ሕግ 3 ሲተገበር ሚዛኑን በጠበቀ ሁኔታ ሊሆን ይገባል የሚባለው ለዚህ ነው። እቅዳችሁን ስትራቴጂካል ጥቅም ለማግኘት ስትፈልጉ ደብቁ። ሆኖም ታማኝነትን ማግኘት ባለባችሁ ሰዓት ደግሞ ግልጽ ሁኑ። ዓላማን መደበቅ ማለት መዋሸት አይደለም። ነገር ግን ሰዎች የማያስፈልጋቸውንና እናንተን ግን ሊጎዳ የሚችል ኢንፎርሜሽን እንዳይደርሳቸው ማድረግ ማለት ነው። በሀገራችንም ከአፍ የወጣ አፋፍ ይባል የለ። አንዴ ከአፍ የወጣና ከሰው ጆሮ የደረሰ ቃል መመለስ እንደማይቻል ለማሳየት የሚነገር አባባል መሆኑን ልብ ይሏል። ያ ሰው ጆሮ የደረሰ ቃል እንዳይሰናከልብን የምንፈልገው የህይወት እቅድ ሆኖ ሲገኝ ንግግራችንን ምን ያህል መቆጠብ እንዳለብን ማወቅ አስፈላጊ ሆኖ እናገኘዋለን። ውድ የቻናላችን ተከታታዮች ከዚህ ቪዲዮ በፊት ሕግ 1 እና 2 ያቀረብንላችሁ መሆኑ ይታወሳል። አሁንም ከ48ቱ የኃያልነት ሕግጋት ቀሪዎቹን በተከታታይ እንደምናቀርብላችሁ ቃል እየገባን እስከዚያው ቪዲዮን ላይክ፣ ቻናላችንን ሰብስክራይብ ማድረግ እንዳትረሱ እያስታወስኩኝ ተሰናበትኩኝ።